ያው ግልጽ በሆነ ቋንቋ መናቃት ለይለቱል ቀድር ትባላለች። ለይላ ለሊት ነች፣ ግን ذا ቀድር ደረጃዋ ከፍ ያለ ማለት ነው። ወይም ለይለቱል ቀድር የመወሰኛው ለሊት ማለት ነው። فيها يفرق كل امر حكيم እንዳለው ማለት ነው። ቀድር የመወሰኛው ለሊት እቺም መግቢያ አድርገን ለይለቱ ሙባረካ የተባረከችው ለሊት ያላት ለሊት ማነች? እሷስ ህይወታችን ጥላው ምተደው አሻራ ምንድነው? እሱን አንድ ሁለት ብያችሁ ወደ ዋናው ትምህርት ልግባ። አላህ እቺን ለሊት ሲያብራራ አንድ አንቀጽ ብቻ አይደለም ያወረደው፣ አንድ ምዕራፍ ነው የሰጠው። አንድ ምዕራፍ እቺን ለሊት ለማብራራት አላህ አውርዷል። ኢና አንዘልናሃ እኛ አወረድነው في ليلة القدر بتلاقوا مشت ألم في ليلة القدر بموسنيا ولليت إننا قرآن عوردنا ملون وقوي قرآن تنتين ابن عباس ينبي يعقوب لج سيتنترون إلالو الله كلوح المحفوظ لي ينبروا قرآن بزش بتكبروا لليت ودا السماء الدنيا ودا ميقنيو بيت المعمور ميبال ቤት አለ። ይህ ቤት ከካዕባ አቅጣጫ ቀጥታ ሰማይ ላይ የሚገኝ ቤት ነው። ይህም ቤት መላእክቶች ልክኛ ካዕባን እንደምንጠውፈው እነሱም የሚጎበኙት ቤት ነው። በየቀኑ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 70,000 መላእክት ይህን ቤት ይጎበኙዋል። እስከ የውመል ቂያማ ሁለተኛ ዙር አይደርሳቸውም ይላሉ። 70,000 ይጎበኙዋል፣ ተመልሰው አይመጡም። ሌላ መላእክት መጥተው ይጎበኙ ወደዚህ ቤት አላህ ኢና አንዘልና እኛ ወረድነው في ليلة القدر በተላቀው ለሊት በተከበረው ምሽት ወደዚህ ቤት አወረድነው ይላል ቁርአንን ማለት ነው። ከዛ በኋላ ነው ከበይተል ማዕሙር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ነው ከተላኩ በኋላ እንደተጨባጩ እንዳስፈላጊነቱ ከዚህ እየተቀነሰ ወደ ምድር ለዳኝነት ይወርዳል። يسألونك عن الأنفال سلا أنفال يطيقوها إيهو ملسو قل الأنفال لله والرسول اندي بلا ملس الله ويسألونك عن الأهلة سلا شركوا يطيقوها قل هي مواقيت للناس يسوچ غزي مواقيانو بلا نغراچو يتقدى يهدال ويسألونك عن المحيض سلا حيض يطيقوها قل هو أذى فاعتزلوا النساء في المحيض ሴቶችን ሐይድ በሚሆኑበት ሰዓት ግንኙነት ራቅ አካላዊ መራራቅ ሳይሆን ግንኙነታዊ መራራቅን ራቅ። ቁርአን በይተል ማዕሙር ላይ ወረደ፣ አንደኛው ሰማይ። ነብዩ ሆነው ሲላኩ አላህ እንዳስፈላጊነቱ ያወርደው ነበር እየተቀነሰ ይላሉ ኢብኑ አባስ። እንደምታውቁት አብዱላህ ኢብኑ ኡሚ መክቱም ላይ ረሱል ሰለላሁ ዐለይሂ ወሰለም ፊታቸውን ትንሽ ኮስተር አድርገው ሲዞሩ ቁርአኑ ተቀንሶ ወረደ። አበሰ ወተወላ ፊቱን አጨፍግጎም ዞረ። አንጃአሁል አዕማ አይነ ስውሩም ሰው ወደሱ በመጣለት ጊዜ ወማ ይድሪከ ለዓለሁ የዘካ ቁርአን እየተቀነሰ ይወርዳል። ስለዚህ አላህ ኢና አንዘልና እኛ ወረድነው ፊ ለይለቲል ቀድር በተከበረው ለሊት አወረድነው አላህ። በጣም የተከበረ ለሊት ወይም ቅድም ወንድሜ መግቢያው ላይ በቀራው ቁርአን ኢና አንዘልና እኛ ወረድነው ፊ ለይለቲል ሙባረካ በተባረከው ለሊት እጅግ የተባረከ ለሊት ነው ቁርአን የአላህ ንግግሩ ማለት ነው። ከባድ አጀንዳ ነው። ደስ ብላችሁ ካያችሁት የአላህ ንግግሩ ወደ ሰው ልጆች የወረደ ኢክሪማ የአቡ ጀህል ልጅ ኢክሪማ ረዲየላሁ ዐንሁ ከሰለመ በኋላ ለእስልምና ከአባቱ ጋር የነበረው ጠላተኝነት ትቶ ነብዩ እጅግ እስልምናን ከተቀበለ በኋላ ቁርአንን ሲቀራ ቁርአንን ያነሳውና ይስመው ነበር ይላል። እቅፍ አርጎ ይስመውና هذا كلام ربي ነበር ያገላበጠ ይህ እኮ የጌታዬ ንግግር እኮ ነው። እስኪ ለአንድ ሰከንድ ሰው እጃችሁ ላይ የሚገኘው መጽሐፍ የተከበረ መጽሐፍ ሞባይላችሁ ላይ የተጫነው ቁርአን የአላህ ቃል ነው ብላችሁ ለአንድ ሰከንድ ሰው ዓለማትን የፈጠረው አላህ ሰማያትን አነባብሮ የገነባው አላህ
የሰው ልጆችን የፈጠረው አላህ ዓለም ላይ እስካሁን 100 ቢሊየን ህዝብ አልፏል ተብሎ ይገመታል። አሁን ምድር ላይ 7 ቢሊየን ህዝብ አለ ተብሎ ይገመታል። ይሄን ሁሉ የፈጠረው ጌታ መሊኩ ናስ ኢላሂ ናስ ረቡ ናስ የሰው ልጆች ጌታ የሰው ልጆች አምላክ የሰው ልጆች ፈጣሪ ንግግሩ ነው ብላችሁ ለሴኮንድ ሰው ከባድ ስሜት ይሰማችሁ። ቁርአንን ከፍታችሁ ስታነቡ እኔ ሰው አውቃለሁ ምናልባት ቢስሚላሂር ረህማኒር ረሂም የሚለውን ቃል 10 የሚል ሰው ነው ያውቃል። ይሄ አላህ ያወራኝ ነው ብለህ ቢስሚላህ በአላህ ስም አርረህማን አርረሂም ጥልቅ ነው ማለት إن أنزلنا إن يوردنا في ليلة مباركة بتبارك ليلة ويم إن أنزلنا في ليلة القدر بتكبروا بتلاقوا ليلة أوردنا يا ليلة كبار النت الله لا برر لنا وما أدراك ما ليلة القدر إيشي تكبرت شو بشيت ليلة مالت من عنده من أسوق إلى شو على النبي صلى الله عليه وسلم يهات آية إلى المفسرون شو تعجبا وتعظيما በጣም በማክበድ በጣም በማላቅ ምን አሳወቀ ደረጃዋ እኮ የትየለሌ ነው እንደማለት ከዛ ደረጃዋን አላህ ራሱ በሶስት ስቴፕ ነገረን ሶስቱን ልያችሁ አንደኛ ለይለቱል ቀድር አለች የተላቀችው ሌሊት ማለት የመጀመሪያ ደረጃዋ ኸይሩን የበለጠች ነች من 1000 شهر ከአንድ ሺህ ወር በላይ የተላቀ ደረጃ አላህ 1000 ወር አንድ ምሽት የ1000 ወር ያህል ቫልዩ ተሰጥቷል። የመጀመሪያ ደረጃዋ እቺ ሌሊት የ1000 ወር ያህል ደረጃ ተሰጥቷል። እቺ ግን 1000 ወር ስንቀበል ለዚህ ኡማ ነፃ ስጦታ አልነበረ። ቅሳውን ኢብኑ አባስ ያወሩናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ነገራቸው አንተ መሐመድ ካንተ በፊት በነበሩ ህዝቦች ላይ አንድ ሰው ነበር እንደሚታወቀው ከኛ በፊት የነበሩ ትውልዶች እድሜያቸው እንደኛ በ120 የተገደበ ነበር እድሜያቸው 500 600 1000 2000 እድሜያቸው ረጃጅም ነበር ነብዩላህ ኑህ ራሱ እንደምታውቁት አላህ ቁርአን ላይ ብቻ የጠቀሰልን የአገልግሎት አመታቸው ብቻ የዳዕዋ አመታቸው ብቻ 950 ዓመት فلبث 1000 سنة إلا 50 عاما 50 ዓመት ሲቀረው ለ1000 ዳዕዋ አድርጎላቸው ነበር ልብ በሉ የዳዕዋ አመታቸው ብቻ 950 ጅብሪል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣና አንተ መሐመድ ካንተ በፊት በነበሩ ትውልዶች ላይ አንድ ሙጃሂድ ስለሆነ ሰው ልንገርህ አላቸው ንገረኝ ይህ ግለሰብ ሰይፉን መዞ ለምዱን የጦር ለምዱን ለብሶ 1000 ዓመት في سبيل الله ወጣላቸው ጂሃዱ ከደንጋናቸው 1000 ዓመት 1000 ወር ያህል ወጣ ልብ በሉ ዓመት አይደለም 1000 ወር ያህል ወጣ ያ ማለት 83 ዓመት ከ4 ወር ያህል ጂሃድ ላይ ነው ግለሰብ ይሄ ቅሳ ሲነግራቸው ነብዩ አዘኑ ሰሃቦችም ተከዙ የኔ ኡመት አሉ ረሱላህ እድሜያችን አጫጭር እና አማራ ኡመቲ ማበይና 60 و70 ነው አይደል የተነገረ የኡመቶች አቨሬጅ እድሜ ከ60 እስከ 70 ረሱል ተካዚ ውስጥ ገቡ በአጅር በመንዳ ኡመቶች የተበለጡ ብለው ከዛ ምን አሉ ወደ አላህ እጃቸውን አንስተው አላህ ወይ የኔን ኡመት እድሜያቸውን አጨራረክ እድሜያቸው ከማጠሩ አንፃር በአጅርም ደግሞ ተበለጡ አላቸው ብለው ወደ አላህ Subhanahu Wa Ta'ala አቤቱታ ሲያቀርቡ አላህ አንተ መሐመድ ላንተም ለኡመትህ አንዲት ሌሊት ሰጠናል በየአመቱ የምትደጋግ ደግሞ በእድሜ ልክ አንድ አይደለም በአመት በየአመቱ የምትደጋገም አንዲት ምሽትን ሰጠናል እሷም ከ1000 ወር በላይ ትመዝናል እርሷን በዒባዳ ያሳለፈ ሰው 83 ዓመት ከ4 ወር እንደተገዛኝ ያርገስ ደረጃው የገባችሁ እና አንዘልና في ليلة القدر የተላቀች ትልቅ ሌሊት ወይም ቅድም በተነበበልን መግቢያ ላይ ቁርአን እና አንዘልና في ليلة مباركة
የ83 ዓመት አጅርን ይዛ የምትመጣ የተባረከች ሌሊት ነች። የመጀመሪያ ደረጃዋን በምን ገለጸ? ኢና አንዘልናሁ ፊ ለይለቱል ቀድር የተላቀችው ሌሊት ማለት ኸይሩን ትበልጣለች ሚን አልፍ ሸህር ከ83 ዓመት ከ4 ወር ወይም ከ1000 ወር በላይ ትመዝናለች። እቺ ሌሊት ሁለተኛ ደረጃዋን አላህ ሲያብራራ ተነዘሉል መላኢካ በዚች ሌሊት ውስጥ መላእካን ይወርዳሉ። መላእካን ብቻ አይደለም የመላእክቶች አለቃ ወሩሁ ጅብሪልም አብሮ ይወርዳል። بإذن ربهم በጌታ በሆነ ፍቃድ من كل أمر ሁሉን ትእዛዛት የያዙ ሲሆን ይወርዳል። እዚህ ጋር የአረበኛ አጠቃቀሙ ተነዘሉ ነው ያለው። ተንዚሉ አለ። ተንዚሉ ማለት ይወርዳሉ ማለት ነው። ተነዘሉ ማለት ይረግፋሉ ማለት ነው። ሁሹዱል መላኢካ የመላእካን ጋጋታ እንደ በረዶ እንደ ዝናብ ነው የሚረግፉት የብዛታቸው ማለት ነው። ተነዘሉል መላኢከቱ ተንዚሉ አላለም። አረቢክ ወርዱ so beautiful ነው አላህ የተጠቀመው። ተነዘሉል መላኢካ መላእካንም ወደዚህ ይረግፋሉ ወደ ምድር ይወርዳሉ። ይሄ ሁለተኛ ደረጃዋ። የመጀመሪያው ከ1000 ወር ትበልጣለች። ሁለተኛ መላእካን ይወርዳሉ። ሶስተኛው ደረጃ ሰላሙን هي እሷም ሰላም ነች ሐታ መጥለዕል ፈጅር ፈጅርም ጎህም እስኪቀድ ድረስ ሰላም የሆነች ይችላል። ግልጽ ነው። እቺ ሌሊት እጅግ በጣም ሰላም የሆነች ሌሊት ነች ይለናል አላህ። እቺ ሌሊት አንዱ ከሚለይበት መንገዱ ውስጥ አንዱ ሌሊቱ እጅግ በጣም ሰላም የሰፈነበት በረከት ያበበበት ደስ የሚል ድባብ ያለበት ምሽት ነው እናገኘዋለን። ታዲያ እቺ ሌሊት እንዲህ ከሆነች እቺን ደረጃዋን የሚያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ያሳልፉት ነበር? እናታችን አይሻ ትንገረን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናልባት ወንድሞቼ ይህን እየተነተንኩ ያለሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሐረው ለይለተል ቀድሪ في 10 الأواخر من رمضان በሌላ ዘገባ ላይ ፊል ዊትር ብለውታል። ለይለቱል ቀድርን በረመዳን የመጨረሻ 10 ቀናቶች ላይ ተጠባበቋት። በተለይ ደግሞ ሙሉ ባልሆኑ ቁጥሮች ላይ 21 23 25 27 29 እነዚህ ለይለቱል ቀድር ዴፊኒትሊ የሚገኙበት ናቸው። በዋናነት በ10ሩ ከ10ሩ ደግሞ የማይስተው እነዚህን ሙሉ ያልሆኑ ቁጥሮችን ያገኘዋል። ምናልባትም እንድናገኘው ህይወታችን ላይ ደማቅ አሻራ እንዲጻፍ ማለት ነው።